የምክንያት በሽታ ስሙ ራሱ ይናገራል። ይህ የውድቀት በሽታ ነው። አንድን ነገር ለምን መስራት እንደማይቻል ሰበብ የመደርደር ልማድ ነው። ግን ምስራቹ ሙሉ በሙሉ ሊድን የሚችል መሆኑ ነው። እስቲ የመጀመሪያውን ምልክት እንመልከት። የጤና ምክንያት። አነስተኛ አሳቢ የልብ ችግር አለብኝ፣ ራሴን መጠበቅ አለብኝ ይላል። ትልቅ አሳቢ ግን ምን ይላል? እስከ ሞት ድረስ በሕይወት እኖራለሁ፣ ለምን በግማሽ ሕይወት ልኖር ይላል። ልዩነቱ በጣም ትልቅ ነው። ሌላው ደግሞ የብልህነት ምክንያት ነው። እኔ እኮ በቂ ብልህ አይደለሁም የሚለው ስሜት። ነገር ግን አስታውሱ፣ ሄንሪ ፎርድ እንዳሳየው ዋናው ነገር ሁሉንም መልሶችን ማወቅ አይደለም። ዋናው ነገር መልሶቹን እንዴት ማግኘት እንደሚቻል ማወቅ ነው። በመጨረሻውም የዕድሜ ምክንያት አለ። አረ እኔ ዕድሜ ገፍቷል፣ ለመጀመር ጊዜው አልፏል የሚለው ሐሳብ ግን እስቲ በአዲስ መልክ እንየው። ያን ሰው ምርታማ ሕይወት በአብዛኛው ከ20 እስከ